በእኔ ላይ ቢደረግ የማልፈልገውን ነገር በሰው ላይ እያደረኩ ነው። እኔ ላይ ክህደት ተፈጽሞብኝ እንዴት እንደተሰበርኩ አውቀዋለሁ። ይቅርታ አድርጌላት ነበር፣ ነገር ግን ደገመችው። በመጨረሻ መቼም እንደማላያት ወስኜ ተለያየን። ከመጀመሪያዋ ጋር ከተለያየን በኋላ ሌላ ፍቅረኛ ይዤ ነበር። ከተለያየን በኋላ ሌላ ፍቅረኛ ይዤ ነበር። ጥሩ ልጅ ናት። በመሃል የበፊቱ አንድ እድል ብቻ ስጠኛለችኝ። ለምን እንደሆነ አላውቅም። እሺ አልኳት። አሁን ያለችውን ፍቅረኛዬን እየጎዳዋት ነው። ሁለታችሁንም ማግኘት የፈለኩት ለሁለታችሁም መናገር የምፈልገው ወነት አለ። አይምሮዬ ሰላም እየሰጠኝ አይደለም። ምን ሆኖ ነው? ወደዛ እንሂድና ቁጭ ብለን ሁሉንም ነገር ነግራችኋለሁ። ነገሮች አሁን ለምን እንዲህ እንደሆኑ በደንብ እንወያለን። ከዚህ በላይ መደበቅ ወይም ዝም ማለት ስለሌለብን ሰላም ውድ የቻናላችን ተከታታዮች፣ እኔ ይወባላለሁ። አሁን በጣም ያሳዘነኝን አንድ ታሪክ ቴሌግራም ቦታችን ላይ ተላከ ነውና እሱን ታካፍላችሁ እስኪ ሼር ላድርጋችሁና እስኪ እንሂድሽ ወደ ታሪኩ። እንደኔ ኃጢአተኛ ሰው ያለ አይመስለኝም። ራሴን እየጠላሁት ነው። ሰው እየጎዳው ነው። ለምን እንደማላቆም አላውቅም። እኔ ላይ እንዲደረግ የማልፈልገውን ሰው ላይ እያረኩኝ ነው። አሁን ምንም ባረግ ፈጣሪ እንደማይረዳኝ አውቃለሁ። እኔ ላይ ቺት ተደርጎ እንዴት እንደተሰበርኩ አይቼዋለሁ። ግን ይቅርታ አረኩላት፣ ደገመችው። መቼም አላያትም ብዬ ወስኜ ተለያየን። በመሃል አንድ ሴት ተዋወቅኩ። እንደ ጓደኛ ጥሩ ልጅ ናት በጣም። ከዛ ግን የድሮዋ ተመለሰች። አስተካክላለሁ፣ አንድ እድል ብቻ አለችኝ። እሺ አልኩኝ። አሁን እሷ 1 ወር ሊሆን ነው ከተመለሰች። እውነት ለመናገር በብዙ ተስተካክላለች። ግን መሃል ላይ ሳውራት ለነበረችው ልጅ እንደተመለስን አልነገርኳትም። ከዛ ፊሊንግ እንዳላት ነገረችኝ። ለምን እንደሆነ አላውቅም። እሺ አልኩኝ። ማልወጣ ወደ ውስጥ ነኝ። ሰው እየጎዳው ነው። እኔም እረፍት የለኝም። አይ ፊል ወርዝለስ። ለሁለቱም ተናግሬ ልተዋቸው? ደግሞ እሱም ሰው መጉዳት ነው። ኢፍ ዩ ሃቭ ኤኒ አይዲያ ቴል ሚ፣ ካልሆነም ቴንክ ዩ ፎር ሪዲንግ ይላል ታሪኩ። እኛም እናመሰግናለን ታሪክን ስላጋራህን። ወደዛ እንሂድና ቁጭ ብለን ሁሉንም ነገር ነግራችኋለሁ። ነገሮች አሁን ለምን እንዲህ እንደሆኑ በደንብ ነው። እሺ ታሪኩ ይሄ ነው። ኮመንቶችን እስኪ እናያቸው። እናንተም የተሰማችሁን ሀሳብ መስጠትበት ደስ ይለኛል እና ይመቻችሁ።